አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? አለሁኝ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ቀላል አተር ወይም ደግሞ የባዝላ አሰራር ነው። እንግዲህ እኔ እንደምሰራው ነው ማሳያችሁ። ሁሉም በየቤቱ የተለያየ አሰራር ይሰራል። እኔ የምሰራውን ደግሞ ዛሬ ያሳያችኋለሁ። እዚህ ጋር ካሮት እኔ አብሮ የተዘጋጀው አብሮ እንደዚህ ከዚህ ጋር አብሮ ካላችሁ ችግር የለውም። እኔ ግን ስለሌለው ይሄ ብቻውን ስለሆነ ካሮት ጨምርበታለሁ። እዚህ ጋር ቀይ ሽንኩርትና ነጭ ሽንኩርት አዘጋጅቻለሁ። አሁን ወደ አሰራሩ እንሄዳለን። እሺ፣ እዚህ ጋር እንደምትመለከቱት ዘይት አደረኩኝ። ከዛ ሽንኩርቴን አደርጋለሁ። ግን ከፈለጋችሁ መጀመሪያ እንትኑን ባዝላውን ወይም አተሩን በዘይቱ እንደዚህ ጥብስ ማድረግ ትችላላችሁ፣ ቅድሚያ ማለት ነው። እንደዛ ቢሆን የበለጠ አተሩ ቆንጆ ይሆናል። እኔ ግን ለመረቅ ስለሆነ ቅድሚያ ሽንኩርቱን ነው። እዚህ ጋር ስጋ አለኝ። ስጋ አዘጋጅቻለሁ። የተቀቀለ ስጋ አለኝ። ስጋ እዚህ ጋር እየተቀቀለ ነው። እዚህ ጋር ስጋ እየቀቀልኩ ነው ማለት ነው ለባዝል ላይ። በነገራችን ላይ በጣም ቀላል አሰራር ነው፣ ግን ይሄንም የማያውቅ ይኖራል በሚል ነው ቪዲዮ የምሰራው። ስለዚህ ተከታተሉኝ እስከ መጨረሻው። የምታውቁ እለፉት፣ የማታውቁ ደግሞ እዩት። እሺ፣ እንደምትመለከቱት ሽንኩርቴ ጥብስ ብሎልኛል። ከዛ በመቀጠል እዚህ ጋር የቀቀልኩት ስጋ አለ፣ እንጨምራለን። ትንሽ አብሬ ልጠብሰው ስለፈለኩ ነው እንደ ሽንኩርቱ። በመቀጠል ነጭ ሽንኩርት፣ ጥብስ እንዲል ነው የፈለኩት። እሺ፣ እንደዚህ አድርጌው ስጋውንና ነጭ ሽንኩርቱን ሽንኩርቱ ያው እንደምታዩት ከለሩን እስከሚቀይር ነው የጠበስኩት። በመቀጠል አተሩን ራሱን እከተዋለሁ ማለት ነው። የኔ በረዶ ቤት የነበረ ነው። ስለዚህ እሱን ነው የምጠቀመው። እሱን ደግሞ አብረን እንደዚህ ጠብሰዋለሁ ማለት ነው። እንደምትመለከቱት እየጠበስኩት ነው። እዚህ ጋር ደግሞ እኔ ያዘጋጀሁት ቁንዶ በርበሬ፣ ፍልፍል አስዋድ ማለት ነው፣ ከሙን፣ እንዲሁም ደግሞ ኩዝበራ ፓውደር ወይም የድንብላል ፓውደር ማለት ነው። እሱን እጠቀማለሁ። ቅመም እኔ ይሄን አድርጎ አታርጎ አይደለም፣ እንደ ፍላጎታችሁ። ቅመም የማይፈልግ ሰው አለ ለምሳሌ። ስለዚህ ቅመም የማይፈልግ ሰው ካለ ቁንዶ በርበሬን ብቻ መጠቀም ይችላል። አንድ የሚፈልገውን ቅመም መጠቀም ይችላል። መጨመርም ከፈለጋችሁ የምትፈልጉት አይነት ቅመም ካለ መጠቀም ትችላላችሁ። ቅመም እንደየሰው ፍላጎት። እንደምትመለከቱት አተሩን ነው እየጠበስኩት ያለው። ቅመሙን አድርጌያለሁ፣ ነጭ ሽንኩርት አድርጌያለሁ። ሽንኩርቱን መጀመሪያ አይታችሁታል። ስለዚህ አሁን ጥብስ እያለ ነው ማለት ነው። በመቀጠል ደግሞ ካሮቴን ይቅርታ እንግዲህ በአንድ ጊዜ ካሜራ ስለያዝኩኝ በጣም ቀላል ነው። ምንም የሚያቆየው ነገር የለም። አሁን እንደዚህ አድርጌ ከጠበስኩኝ በኋላ ቀጣይ ደግሞ አገኛለሁ። ከዛ ደግሞ ትንሽ ሳልሳ አደርጋለሁ። ለከለር ነው ሳልሳውን የምጠቀመው።
እሺ እንደምትመለከቱት ምንም አይነት ውሃ ሳልጨምር እስካሁን እየጠበስኩት ነው ያለሁት። በመቀጠል እኔ በመፈቅፈቂያ ፈቅፍቄ ያዘጋጀሁት ቲማቲም አለ፣ እሱን ጨምራለሁ። አለመጨመርም ትችላላችሁ ሳልሳ ከጨመራችሁ ማለት ነው። እኔ ግን ቲማቲም ማንኛውም ምግብ ላይ ቲማቲም እወዳለሁ። መጀመሪያ ላይ ስጋ የቀቀልኩበት ውሃ ስላለኝ እሱን እጠቀማለሁ። ቅመማ ቅመም ጨምሬበታለሁ። እንደገና ደግሞ መረቅ ነው። እዚህ ጋር ስንሰራ አንዳንዱ ቤት እንደ መረቅ እንደ ሾርባ ነው የሚጠጡት። አንዳንድ ቤት ደግሞ በወፍራሙ ገና እንደዚሁ ፍር እንዳለ ነው የሚመገቡት እና እንደየቤታችን ይለያያል። እንደየፍላጎቱ እንደየሰው ፍላጎት ነው። ስለዚህ እኔ አሁን ምንድነው የማደርገው አቀጥነዋለሁ። እሺ እንደምትመለከቱት አሁን እኔ በዚህ ልክ አድርጌዋለሁኝ። ይሄም ትንሽ እጨምራለሁ። አሁን ምን ይወጣ ንጹህ ውሃ መጠቀም ትችላላችሁ። በነገራችን ላይ እኔ መረቁ ስላለኝ ነው እንጂ የግድ መረቁ ብቻ መሆን የለበትም። አጋጣሚ ግን እኔ ስጋ የቀቀልኩበት ስላለ ነው። ከዛ ይሄ ይበስላል። ጨው አደርጋለሁኝ። አላስ መጨረሻ ላይ ደግሞ ተመልሼ እመጣለሁኝ። መጨረሻውን እናያለን። ይሄ እዚህ ጋር የምትመለከቱት ስጋ የቀቀልኩበት ጅርፋ ነው። የጅርፋ እንጨት ማለት ነው።